ዓመት እንዴት ነው? በጣም ተስማምቶሻል በጣም እንዴት ነው አጠቃቀምሽ እንዴት ነው? በይበልጥ ደግሞ ምን መሰለሽ ያው ለምታውቂው እንጂ ሁሉ ጊዜ እዚህ ቤት ባደር በበላ በጠጣ ካንቺ ጋር ነው በጣም ደስ ይለኛል። ምክንያቱም በጣም የፍቅር ሰው ነሽ። ችግሩ ምንድነው ባለቤትሽ ትንሽ በጣም ፈሯል። ልቤ በጣም ለምን እንደሆነ አላውቅም። ሩቅ ቦታ እኮ ነው ያለው። እባክህን አትስጋ አንተ ደግሞ። አዎ መች ድንገት አለ የሚባል ነገር አለ፣ ክስተት የሚባል ነገር አለ። ያያ ተፈሪዋልና በቃ ግድ የለህም ባኔ ሙሉበት እባክህ። እሺ ሰውየው መጣ። አቤት ምን ሆነሽ? ምንም አልሆንኩም። ጓደኛዬ ልብስ ልትዋሰኝ መጣ እየቀየረች ነው። ምን በቃ እስክትቀይር ጠብቀኝ እሺ? እሺ ወይኔ ተበላው፣ ወይኔ ተበላው። ውይ አዎ ነኝ። ማለት ስንሳለ አሁን እንኳን አልችልም። በእውነት አልችልም። ማለት ወደ 7 ሰዓት ተኩል እሺ ቻው። ተዋወቃት ሙና ሳይያስ ይባላል። ስላንተ እኮ ታወራኛለህ ብዙ ጊዜ። ጥሩ ባለቤት አለ በእውነት አመሰግናለሁ። ከሷ ጋር ስንጫወት ነበር። ኦኬ ጥሩ ባለቤት አለች። ታንኪ ዩ አመሰግናለሁ። ወዴት ነው የምትሄጂው? እዚህ ሸኛት ይላል። ወዴት ለምን አላን ያልሸኛት? ምክንያት ይሻላል። አይ እሷ እንትን ችግር የለውም። አይ ለምን ትለፋለሽ? እሷ ነሽ ይችላል። ግዴሽ ደስ ይለኛል። እሺ ሸኝሻለሁ በቃ። እሺ እሺ ቻው ቻው። ቤቲ ደውይልኝ እሺ? የኔ ቆንጆ እሺ? ቻው። ምን አጣጣው ቀዝቀዝ አለ? አይ ረጋ ይልክ። እኔ ልጅ ማን ደስ ይችላል? ሙና በጣም የሚያምር ስም ነው ያለሽ። ታንኪ ከቤቲ ጋር ረጅም ጊዜያችን ስትተው? ቤቲ በጣም የምወዳት ጓደኛዬ ነች። 8 ዓመት። በጣም ረጅም ጊዜ ነው ያላችሁ። ይሄን ያህል ጊዜ እንዴት አላውቅሽም? አልፎ አልፎ። ስለ ውበቷ ምን ያለ አስተያየት አለሽ? ወይ ቤቲ በጣም ቆንጆዬ ነች። ኦልሞስት የ8 ዓመት ጓደኛዬ ነች ብያለሁ። ያኔ እጅግ በጣም ቀጭን ነበረች። አሁን ግን በጣም ቤቲ ነው ወፈረች። አሁን በጣም ወፈር ቀጭን ነበረች። ግን ቁንጅና ጥሩ ትይዛታለህ። ሙናሙት ካንቺ አትበልጥ። አይ በጣም ደስ የምትል ባለቤት አለች። በጣም በእውነት ስልክ ይዘሻል? ሄሎ አቤት ማን ልበል? ወንድዬ ታዲያስ ደህና ነው ወይ? እንዴት ሰዋል? ሰላም ነው? እንደውም ጨንቆኝ ነበር።